ተግባር ምንድነው? ከምንድነው የምንለየው? ተግባሩስ ምንድነው? የዓለም ተግባር ምንድነው? እኛ ያለን ህይወት ምንድነው? ዓለም ያለችው ህይወት ምንድነው? እኛ በምን ውስጥ እንገኛለን? ከየት መጣን? ወዴት እንሄዳለን? የት ደርሰናል? ለመጨረሻችን ምንድነው በሚለው እንማራለን። ጌታ እግዚአብሔር አምላክ ያስተምርልናል። ከታች የምትገቡት ገብታችሁ ቁጭ በሉ። ብቅ ብላችሁ አትውጡ። እኔ ብቅ የሚል መንፈስ አልወድም። ቀኝ እጆቻችሁን ባላችሁበት ሁላችሁም ከፍ አድርጉና ከዓለም ተግባር መለያት በሉልኝ አንድ ጊዜ። ከዓለም ተግባር መለየት። ጌታ ኢየሱስ ይባረክ። እንደገና ከዓለም ተግባር መለያት በሉ። ከዓለም ተግባር መለየት። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር ከአንድ ጀምሬ አንብቤ ጥቂት መሃል አካባቢ ከ15 ወርዳለሁ። እናንተ ተከታተሉ። በጌታ በኢየሱስ ስም በተጸለው አነባለሁ። ይህን መጽሐፍ ሰብኬ እስከምጨርስ በአንድ ሰው ምክንያት ወደዚህ ገብተናል። የብዙዎቻችን ምስጋና የሚጨመርበት፣ የብዙዎቻችን ደጅ የሚከፈትበት፣ የእግዚአብሔር ኃይል የሚገለጥበት ጊዜና ሰዓት ይሆንልናል። በዚህ አምናለሁ። ደስታን ይዘን እንወጣለን። ወደዚህ ገብተናል። የክርስቶስ ጸጋ በሕይወታችን ላይ ይገለጣል። ሃሌሉያ። ልጆች ሆይ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠባቂ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስረያ ነውና ለኃጢአታችሁም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ አለው። ለዓለም ኃጢአት ሁሉ እንጂ አለው። 15 ላይ እንዲህ ይላል፣ ዓለምን ወይንም በዓለም ያሉትን አትውደዱ። ዓለምና ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአብ ዘንድ ስላልሆነ ማንም ዓለምን ቢወደው የአብ ፈቃድ በእርሱ ውስጥ የለም። 4 ዓለምም ምኞትም ያልፋል፣ የእግዚአብሔርን ፈቃድ የሚያደርጉ ግን ለዘላለም ይኖራሉ። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣው ዘንድ እንድትሰማችሁ አሁን እንኳን በዙሪያችሁ የክርስቶስ ተቃዋሚ ተነስቷል። ስለዚህ መጨረሻው ሰዓት እንደሆነ እናውቀዋለን። ለጌታ ክብር ይሁን። ሃሌሉያ። ኢየሱስ ጌታ ነው። ከታች ማርያም የሚለው አለ። ከታች ማርያም የምትባል ልጅ አይታችኋል? ከታች አርማ ያለበሰችው ማለት ነው። ብርቱካን የምትባል ልጅ አይታችኋል? ሁለታችሁንም እና አቢ ነው አቢ ይላል። ላይ ደግሞ ሶስታቸውንም አይታችኋል። በምሳሌ ነው የምሰብክላችሁ። አርማ ሳትቀይሩ የገባችሁ እግዚአብሔር ይባርካችሁ። እንኳን ሳትቀይሩ ገባችሁ። ከታች ደግሞ አላምነሽ ገብሬ ነው ይላል። አርማቸውን አልቀየሩም። ፊታቸው ደስ አይልም? በዚህ ሰዓት ነው። በዚህ ሰዓት ፊታቸው ደስ ይላል። ወጣቶች ናቸው። በዚህ ሰዓት በጣም ፊታቸው ደስ ይላል። አሁን የኔም ፎቶ ቀይሬ ቢገባ በስማም እዚህ ውስጥ ቁጭ ብላችሁ አትካፈሉም ማለት ነው። እንኳንም አርማይን ቀየርኩት። እንኳንም አርማ ማሰራት ጀመረ። እንኳን የአርማ ፋብሪካ ተሰራልኝ። ስለዚህ በደምብ ስሙኝና በምሳሌ ነው የምሰብክላችሁ። ከዓለም ተግባር መለያት። አሁን ከዓለም ተግባር መለያት ስላችሁ አሁን እኛን የወለደችው እናትና እናት የወለደችው የኔ የት ውበታቸውም ፊታቸውም አንድ አይደለም።
የእናቴ ፊት የተጨማደደ የሆነ ከለር የተቀያየረ ምች መታ ይመስላል። የኢቴ ፊት ግን በጣም ያምራል፣ በጣም ያምራል። ብዙዎች ይፈልጋሉ፣ ይደሰታሉ፣ ለመነካት ይፈልጋሉ። ምንድነው የምትሉ በዚህ ዘመን ያላችሁ እናንተ አናታችሁ ይቀባ፣ ታርጋሽን ስጭኝ ትላላችሁ፣ ታርጋይን ስጠኝ ትላላችሁ። በቃ የመኪና የኋለኛ ታርጋ ስልክ ነው ለእናንተ። እንዲህ ትላላችሁ። ማንን? እህቶችን፣ ወንድሞችን እህቶች፣ አባትንና እናትን አትሉ። ለምንድን ነው ማትሉ? ዓለምና ምኞት ያልፋል አለ አይደለም እንዴ? ዓለምና ምኞት ያልፋል ካለ መከተል ያለብህ አንተ የሚያልፈውን መከተል ነው ያለብህ። ማያልፎን መከተል ሳለብህ አንተ የሚያልፎን እየተከተልክ ነው። የማያልፍ ምንድነው? የክርስቶስ መንፈስ፣ የእግዚአብሔር ጸጋ። ዓለም መውደድ በእግዚአብሔር ዘንድ ጠላት ነው፣ ጥላ መሆን ነው። ዓለም ምኞትም ያልፋል፣ አንዴ ውበትም ያልፋል፣ ጀግንነት ያልፋል፣ ኃያልነት ያልፋል፣ አቅም ጉልበት ያልፋል። እያና ዘራ እያና ኤባረማኔቾ እያና ኤባራባዮ እያና አኒም ኤባር ቤቶ ኤባራባይ ቤቶ ኤባራይ ቤቶ ኤባልሞሎ ቡጭሞሎ አፈርሞሎ ኤማች አፈርሞሎ ከሸራ አፈርሞሎ ይሰማል። ድምጼ በደንብ ይሰማችኋል? ኢየሱስ ጌታ ነው እንዴ! በምስጋና ቤት እንደዚህ አይነት ስብከት ይሰበካል እንዴ? ሌላ ሰው አይጋባዘ ምን አባራ አናትሽ ይቀባ። ስለዚህ ለቆትሉዊ ሞሎትሉዊ ሚሽሶሉዊ ደናሞይቶትሉዊ ሂጎኮ ከዓለም ተግባር መለያት። በደም ስሙኝ። ሂጎኩ ደናም የሚጎዋኔ ጌጅ የሚጎዋኔ ሎጳኮ ያከመን ሂጎዋኔ ደናምስ በድሶ መን ሂጎዋኔ ደንም ሂጎዋኔ ከሸራ ሚሽሳ ኩክ ቻይና የሆንኩ ፈራንጃ ላባሞ ይታምለን ያከምለን ድችም ሄማች ተማን ማትሳ ሶር ቃቶላ ሴንስ ለማዳማጥተተ ለሚ ሊትር ጀርካን ይታምላ ሴንስ ላም ሊትር አማዳ ጣንታም በባል ዋሮዋኔ ሶሮን ሲና ጎትቡን ማትሲና ማጋጣንቶ በባል ዋሮዋን ካማቼ ሶለ ወሮን ማዱስቶል ፎር ራንዳ ይቲቱ የማጨስ ኪፎር ፊሴን ዋርኮ ይዋቃሶ። ዓለምና ምኞት ያልፋል፣ የእግዚአብሔርን ፈቃድ የሚያደርጉ ግን እነሱ